የእስራኤል ጦር በሊባኖስ እየደረገ ያለው ዘመቻ አገሪቱን ዋጋ እንዳስከፈልም ተዘግቷል። የጎረቤት አገራት ግንኙነት አደጋ ውስጥ ይገባል እየተባለ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው እስራኤልን ከዚህ በላይ ልንታገስ አይገባም እያሉ ይገኛሉ። ፓኪስታናውያን እስራኤልን ልክ አስገባሻለሁ ስትልተች፣ የአገሪቱ መከላከያ ሚኒስቴር እስራኤል ለፍጡራን ሁሉ የማትመቺ ተረገመች አገር ሲሉ ወቅሰዋል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ይጀምሩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አደጋ ውስጥ ገብተዋል። ትራምፕ የኔታንያሁን በሊባኖስ እየደረክ ያለው ነገር እባክህ ቀነስ አድርገው ሲሉ ተማጽነዋል። የኢራን መሪዎችም እምጃችንን ከቃጡ ላይ አላነሳንም እያሉ እያስጠነቀቁ ይገኛሉ። የመካከለኛውን ሥራ ገና አልለየለትም። የሆርሙዝ ስርጥም እንዳለ ነው። የኔቶና የአረብ ሀገራት ሕይወት ፈንታም የበርካቶችን ቀልብ የሳበ ጉዳይ ሆኗል። የፓኪስታንና የእስራኤል ፍጥጫ መካከል የምስራቅ ላይ እንደ ሌሎቹ ቤንዚን ሳይሆን ውሃ የቸለሰችው ሀገር የኢስላማባድ እስራኤል ሆይ አንቺ የተረገምሽ ሀገር፣ ለሰው ልጆች ብቻ ሳይሆን ለፍጡራን የማትበጅ ምድር ብታርፊ ያልቻልሽም ስትል ጠንካራ ማስጠንቀቂያ ሰጥታለች። በአሜሪካና ኢራን መካከል የሚደረገውን የተኩስ አቁም ስምምነት ድርድር በማሸማገል ፓኪስታን የእስራኤል ባለሥልጣናትን በጽኑ አውግዛለች። የጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫ እንዳስታወቀው ጠቅላይ ሚኒስትሩ ሀገራቸው ፓኪስታን በቀጠናው ሰላም ለማስፈን እና ሁለተኛ ጥረት እያደረገች መሆኑን ገልጸው በኢራንና በአሜሪካ መካከል የሚካሄደው የሰላም ድርድር በዚህ የሰላም መንፈስ የተጠራ መሆኑን ተናግረዋል ብለዋል። የእስራኤሎች ምላሽ ለዚህ አወዛጋቢ ንግግር ፈጣን ምላሽ ሰጥቶት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በመግለጫው ላይ እስራኤልን ለማጥፋት የቀረበ አሳፋሪ ጥሪ ብሎታል። ጽሕፈት ቤቱ በመግለጫው የዚህ አይነት ንግግር ከየትኛውም መንግሥት በተለይ ደግሞ ለሰላም ገለልተኛ አደራዳሪ ነኝ ከሚል አካል በፍጹም ሊታገሱት የማይቻል ነው በማለት ኮንነዋል። የሩሲያው የውጭ ጉዳይ ሚኒስቴር እስራኤል በሊባኖስ ላይ የከፈተችውን ተከታታይ ጥቃት በጽኑ ያወገዘ ሲሆን የወታደራዊ እርምጃ ሁላ ተስፋ ተጥሎበት እየተካሄደ ያለውን የሰላም ድርድር እጥፍ ገደል ሊከት እንደሚችል ከባድ ማስጠንቀቂያ አስተላልፈዋል። ሞስኮ ባወጣችው አጭርና ጠንካራ መግለጫ እንዳስገነዘበችው የዚህ አይነት የእስራኤል ተግባር ሊባኖስን ወደማይቀለብና አሳሳቢ ወደሆነ ሰብአዊ ቀውስ እየገፋት ይገኛል ብለዋል። እስራኤል ባለፉት 2 ቀን ዋና ከተማዋን ቤይሩትን ጨምሮ በሌሎች በርካታ ቀጠናዊ የሊባኖስ አካባቢዎች ላይ በፈጸመቻቸው ጥቃት ከ200 በላይ ሰዎች ተገድለዋል። ከ100 በላይ ሰዎች ደግሞ ስለመቆሰላቸው መረጃዎች አረጋግጠዋል። የአሜሪካ አጋሮች ፈተናና የሆርሙዝ ጉዳይ ኢራን የሆርሙዞችን መጠን በተቆጣጠረችበት ወቅት ትራምፕ የሰጡት ምላሽ በተመለከተ ሐሳባቸውን በተደጋጋሚ ይቀይራሉ። አገራችን ወሽመጡን ለማስከፈት እንዲያግዙ ሲጠይቁ ከቆዩ በኋላም አሜሪካ እርዳታ እንደማትፈልግ ሲናገሩ ተሰምተዋል። ቆይተው ደግሞ በጦርነቱ መሳተፍ ፍላጎት እንደሌላቸው የገለጹትን የረጅም ጊዜ አጋሮቻቸው ፈሪዎች ሲሉ ዘፈዋል። ዶናልድ ትራምፕ ግሪንላንድን ለመቆጣጠር ባሳዩት ፍላጎት ተነስቶ ቀድሞውኑ የተሰነጠቀ የነበረው የኔቶ አንድነት በብሔራዊ ጦርነት ምክንያት ተባብሷል። ፕሬዚዳንቱም ጦርነት ውስጥ ከመታከበው የኔቶ ጥምረት ላይ የሚሰነዘሩትን ጥቃት ከአዲስ ጀምረዋል። የኔቶ ዋና ጸሐፊ ማርኩት ዋይትዊስ ከትራምፕ ጋር ያደረጉት ንግግር እጅግ እንደነበረ ጠቁመዋል። አሜሪካ ያላት እጅግ ግዙፍ ወታደራዊ የበላይነት የሀገሪቱ ሌላ ኃያልነት ለረጅም ጊዜ አስጠብቆ ይቀጥላል የሚል እምነት ሊኖራቸው ይችላል። አውሮፓ ሀገራት ግን ከገና ከአሁኑ ራሳቸውን ማይገመትና ማይተመን ጠባቂ ለማድረግ አማራጮችን መመልከት ጀምረዋል። ይህ ሁኔታም ቻይና ኢኮኖሚያዊና ስትራቴጂካዊ ጥቅም እንድታገኝ ሊያደርግ ይችላል። ፕሬዚዳንቱ በዋሽንግተን ቅሬታ እንዲነሳባቸው ያደረገው ምክንያትም ይሄው ነው። የዚህ ጦርነት ትክክለኛ ዋጋ ገና አልተቆጠረም። መተግበር የጀመረው የተኩስ አቁም አሊያም ሊካሄድ የታቀደው ድርድር ቢከሽፍ ከሆነ አሜሪካ የምትከፍለው ዋጋ ከዚህ ሊበልጡ ይችላል። ቤተሰቦቻችን ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።